ዛሬ በዚህ ቪዲዮ ለየት ያለ ነገር አምጥቼላችኋለሁ። ከዚህ በፊት ሰራ በነበረው ቪዲዮ መጀመሪያ እኔ ዊዝድሮ አድርጌ ነበር ከዛ በኋላ ቪዲዮ የምሰራው ወይም ወደ ሚዲያ የማወጣው ማለት ነው። ዛሬም አረጋግጬ ከፋይነቱን ቼክ አድርጌ ወደ እናንተ ይዤ መጥቻለሁ ማለት ነው። እናንተ የሚጠበቀው ይህን ቪዲዮ እስከ መጨረሻው መከታተልና ስቴፕ ባይ ስቴፕ አጀማመሩን ምንም ሳትሳሳቱ መጀመር ብቻ ነው የሚጠበቅባችሁ። ከዛ በፊት ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ ቤተሰብ ሁኑ። በቀጣይም እንደዚህ አይነት አዳዲስ ነገሮች ሲመጡ ወዲያውኑ የሚደርሳችሁ ይሆናል። ስለዚህም ወደ አጀማመሩ ከመሄዳችን በፊት ከዚህ በፊት የላይቭ እና የፓርቲ ሩም ስራዎች ነበር በብዛት የሚታወቁት። አሁን ደግሞ በጣም አሪፍ የሆነ ጌም እየተጫወታችሁ እየተዝናናችሁ ገንዘብ የምታገኙበት ነጥቦችን አጠራቅማችሁ ወደ ገንዘብ ቀይራችሁ የምታወጡበት አሪፍ የሆነ አፕሊኬሽን መጥቷል ማለት ነው። ስለዚህም እንደመጣ ቪዲዮ አልሰራሁም፣ ምክንያቱም ማረጋገጥ ነበረብኝ። እሱን ማረጋግጫለሁ። አሁን ግን ስቴፕ ባይ ስቴፕ ጀምራችሁ ልክ በቪዲዮ መሰረት ተጠቃሚ መሆን ትችላላችሁ። ሌትስ ጎ ወደ አጀማመሩ። ትክክለኛውን የአፕ ሊንክ ለማግኘት እዚህ ኮመንት ላይ ፒን ያደረግኩላችሁን ነካ አድርጋችሁ ወደ ፕሌይ ስቶር ይወስዳችኋል። እዛ ላይ መጀመሪያ የምታገኙትን አፕ አወርዱ። ምክንያቱም የዚህ አፕ ተመሳሳይ ቢያንስ ከ20 በላይ አፖች አሉ። እናንተም ስታወርዱ የምታዩት ይሆናል። የማይከፍለውን እንዳታወርዱ፣ በዚህ ሊንክ ብቻ ማውረድ ትችላላችሁ ማለት ነው። እንዲሁም በሪፈራል ሊንኩ አውርዳችሁ ወዲያውኑ ሳይን እንዳደረጋችሁ 2000 ኮይኖችን የሚሰጣችሁ ይሆናል እዛው ላይ። አውርዳችሁ ኦፕን እንዳላችሁት እንደዚህ አይነት ፊውቸር ነው የሚያመጣው። ፕሊስ እዚህ ጋር በደንብ ትኩረት ማድረግ ይኖርባችኋል። በጉግል ምናምን በኢሜል በፎን ምናምን የሚለው ጋር እሱን አትነኩም። የመጀመሪያውን ያከበቡትን ክዊክ ሎጊን የሚለውን አንዴ ክሊክ ታደርጋላችሁ። እንደዚህ ሲያመጣላችሁ ዌል ዩዚንግ ዘ አፕ የሚለውን የመጀመሪያውን አማራጭ ክሊክ ታደርጋላችሁ። በመቀጠል ትንሽ ሎድ ካደረገ በኋላ እንደዚህ አይነት ፊውቸር ይመጣል። ከስር እንደምታዩት ጌም፣ ሪፈራል፣ ሜሴጅ የሚል መልእክቶች አሉ። ከነሱ መካከል ሪፈራል የሚለውን አንዴ ክሊክ ታደርጋላችሁ። ከዛም ቀስት ያደረኩበትን የአሻንጉሊት ምስል ክሊክ ታደርጋላችሁ። ወደዛ ከማለፋችን በፊት ግን እንደምታዩት እዚህ ጋር ራንክ አለ። እዚህ ራንኩ ላይ እንደምታዩት ከ1 እስከ 99 አስቀምጧቸዋል። የመጀመሪያው አንደኛው እንግዲህ ወደ 800 ምናምን ዶላር አካባቢ በላይ እንደሰራ ያሳያል። እንዲሁም ሌሎችም አሉ እንደየአቅማቸው ተጫውተው ዊን ያደረጉት። አይከፍልም ብላችሁ ለምትጠራጠሩ እንግዲህ በዚህም ማረጋገጥ ትችላላችሁ። ስለዚህ ወደሚቀጥለው ስናልፍ የአሻንጉሊት ምስሏን ከላይ ቀስት ያደረኩባትን አንዴ ክሊክ ታደርጉና ልክ እንደዚህ አይነት ፊውቸር ይመጣላችኋል። ፕሮፋይል የሚለውን አንዴ ክሊክ ታደርጋላችሁ። የመጀመሪያው ላይ ፕሮፋይል ፎቶ የሚለው ላይ የእናንተን ፎቶ ታስገባላችሁ። ከዛ ጀንደር የሚለው ላይ ሴት ከሆናችሁ ሴት፣ ወንድ ከሆናችሁ ወንድ ትላላችሁ። እድሜ 18 እና ከዛ በላይ ታደርጋላችሁ። ከታች እንደምታዩት አይዲ ይሰጣችኋል። ኔም እዚህ ጋር የራሳችሁን ክሊክ አድርጋችሁ ማስገባት ትችላላችሁ። ላንጉጅ ባለበት ይቆያል። መጨረሻውን እንዳያችሁ በቀይ ያከበብኩት ላይ ክሊክ ታደርጉና እዚህ ጋር ኢሜይላችሁንና ጉግል የሚለውን ሰሌክት አድርጋችሁ ኢሜይላችሁን ባይንድ ማድረግ ትችላላችሁ። ዊዝድሮ በምታደርጉ ጊዜ ያስፈልጋል ቬሪፊኬሽን ምናምን የዛኔ ስለሚጠይቅ በዚሁ አጋጣሚ ይህን መሙላት ትችላላችሁ። ከዛም የመጀመሪያውን ነካ ስታደርጉ ልክ እንደዚህ አይነት የተመዘገበ ያስመዘገባችሁበትን በምን እንደተመዘገባችሁ እንደዚህ በቀይ ምልክት ያመጣላችኋል። በመቀጠል እዚህ ጋር ዊዝድሮ ለማየት አንዴችን የዋሌት ምልክቷን አንዴ ክሊክ አደረግኩ። ከዛም እንደዚህ ዊዝድሮ ብሎ መጥቷል። እንደምታዩት 10,000 ነጥቦች $1 ማለት ነው። ቢበዛ 20 ደቂቃ ነው ብትጫወቱ። እንደዛ እየተጫወታችሁ እንደዚህ ዊን ማድረግ ትችላላችሁ። 30 ደቂቃ ጊዜ ካላችሁ ደግሞ በደንብ እየተጫወታችሁ አሪፍ ነጥቦችን ዊን ማድረግ ትችላላችሁ ማለት ነው። ከላይ እንደምትመለከቱት ቀስት ያደረኩበት ዊን ያደረገውን ዊዝድሮ ያደረጉትን እያሳየ ነው። ከ8 ደቂቃ በፊት ምናምን እንደምታዩት ደቂቃዎች አስቀምጧል። ኢንቫይት ማድረግ ስትፈልጉ እዚህ ጋር ኮፒ የምትለዋን ኮፒ ታደርጉና ለምትልኩት ሰው ሸር ታደርጋላችሁ ማለት ነው። ከዚህ በመቀጠል አሁን ደግሞ ወደ አጨዋወቱ ትንሽ ለሙከራ ያክል እናያለን። በጣም ቀላል ነው። ማንኛውም ሰው መጫወት የሚችለው ምንም አይነት ልምድም ምንም አይነት ክብደት የሌለው በጣም ቀላል የሆነ ጌም ነው። መጫወት ትችላላችሁ። እዚህ ጋር እንደምትመለከቱት ስትጀምሩ 0 ብሎ ነው የሚጀምረው። እንግዲህ የኔም ይኸው 0 ነው እንደምታዩት። ስደረድር እንግዲህ እንዴት ነጥቦች እንደሚጨምሩ የምታዩ ይሆናል። እንደምታዩት እንደዚህ ደረደርኩ። ከዛም ተመልከቱ እዚህ ጋር እንዳያችሁት እንግዲህ ጉድ ብሎኛል። ለሙከራ እንግዲህ እዚህ ገብቼ 1264 ነጥቦችን ኢንካም አግኝቻለሁ ማለት ነው። እንቀጥላለን ወደፊትም በዚህ መልኩ እየቀጠላችሁ ነጥቦችን ታጠራቅማላችሁ። 10,000 $1 ነው እንግዲህ። እንዲሁም አሁን ከዚህ በፊት የምናውቃቸው የላይቭ ስትሪም አፖች አሉ። እነሱ ላይም እንግዲህ ላይቭ ላይ 2 ሰዓት መቀመጥ አለ ምናምን የመሳሰሉትን አሉ። ይሄ ግን እየተዝናናችሁ ፈታ እያላችሁ ማለት ነው ገንዘብ መስራት ትችላላችሁ። ስለዚህም ማንኛውም አይነት ጥያቄ ካላችሁ ኮመንት ላይ አሳውቁኝ፣ ወዲያውኑ እመልስላችኋለሁ። እንዲሁም ደግሞ በቀላሉ ያልተወሳሰበ ምንም ፕሮሰስ የሌለው በቀላሉ እንዴት ዊዝድሮ እንደምታደርጉ ደግሞ በቀጣይ ቪዲዮ እንገናኛለን ማለት ነው። መልካም ጨዋታ፣ መልካም ስራ ይሁንላችሁ።